አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ጠፋውባችሁ። ባለፈው አጽድቼ እንሰቱን ጽድት አድርጌ ያሳያችኋለሁ ብዬ ነበርና ዛሬ ደግሞ ላሳያችሁ ነው። ያው አልጸዳም። አሁን ጽድት አድርጌዋለሁ። ያው ጸድተዋል። ከዛም በኋላ ደግሞ ያጸዳሁትን አቃጥየዋለሁ። ያቃጠልኩበት ቦታ ደግሞ ያው እዚች ጋ ነው። እዚች ጋ አቃጥየዋለሁ። ያው የተቃጠልንበት እና እዛች ጋ አቃጥየዋለሁ። እዛች ጋ ያው እዚህ ጋ እና እኔ ደግሞ ሳላቅ ለካ በተቆረጠው ነገር ሌላ ነገር ይሰራበታል። እኔ ደግሞ ምን አረኩት? ምን ያደርጋል የተቆረጠው የቆሻሻ ነው ቢጣል ነው ብዬ እኔ ደግሞ አቃጠልኩት ማለት ነው። ልክ ሳቃጥለው ደግሞ እናቴ መጣችና ምን እየሰራሽ ነው ልጄ ስትለኝ እኔማ እንሰቱን እኮ ቆልጬ አጽድቼ ምናምን እኮ እያቃጠልኩት ነው አልኳት። እሷ ደግሞ እንዴት ታቃጥያለሽ? ወይኔ ጉድ ሰራሽኝ። አይቃጠልም እኮ በሱ እኮ እንደ ፍራሽ መተኛ ነገር ነው የሚሰራበት ስትለኝ እኔ በጣም ነው የሳኩት። ማለት በፊት ይሰራበታል ካባት ይባላል በእኛ ቋንቋ ካባት ይባላል። መተኛ እንደ ፍራሽ ነገር ነው የምንጠቀመው። ግን በአሁን ጊዜ የሚጠቀመው ሰው አለ ብዬ አላስብም። ከዛን እሷም ደግሞ ለጨዋታ ነበር እንደዛ ያለችኝ። ያው ጽድት አድርጌዋለሁ ጸድተዋልና ይኸው በቆላዎች ራሱ አድገዋል። ያቸው በቆላዎች ራሱ አድገዋል። እነዛ ደግሞ አበባ ናቸው። እንሰት አበባ ይባላሉ። ቀይ ነገሮቹ እና ደግሞ ሙዙ ደግሞ እዛ ጋር አለ። ሙዞች ያው እንሰቶቹን እንደማሳያችሁ አጽድቼዋለሁ። ጽድት ብሏል። ቆራርጬ ምናምን ሌላ ነገር ያረኩት አሁን ላሳያችሁ ብዬ ነው። ያ ደግሞ ሸንበቆ ነው። ሁሉንም አጽድቼዋለሁ። በነገራችን ላይ ጫቱን ደግሞ አያችሁ። ጫቱን ይሄ ነው የሚያመረቅነው ሰውነት። ምንም ነገር እኮ አይጨመርበትም ሲያድግ ኬሚካል ነገር የለውም። ግን ለምንድነው ሰውን የሚያመረቅነው ነው? እኔ ግርም የሚለኝ ነገር ቢኖር እሱ ነው። እና ይሄ ድንቹ ነው። እንሰቱም ደግሞ ጽድት ነው ያረኩት። ይሁት እስኪ አሁን በዚህ ጉልከድ ደግሞ ገና ይተከልበታል። እንሰት አልተቀበረበትም፣ ይቀበርበታል። ቦሎቄዎቹን ባለፈው አሳይቻችሁ ነበርና ያው አሳይቻችሁ ነበር። ዛሬ ደግሞ በደንብ አድገዋል። አሳያችኋለሁ። ይኸውና አሁን እዚህ ጋር እንሰቶቹ በጣም አድገዋል። እዚህ ጋር እንደሚያማምሩ ሆነው ነው ያደጉትና ሌላም ደግሞ አለ። ሌላ ደግሞ ያቃጠልኩት እንሰት ያው ቆሻሻውን ከምሬበት እኔ ምንም ነገር ሳላቅ ገመዱ ምኑ ከምሬበት እኔ ደግሞ አላወኩም ነበር። ከዛ እሳት ለቀኩበት። ዋሌኩም ሰላም ዋማን ዋሌ አልሐምዱሊላህ። ይሄ እንሰቱን አቃጥየዋለሁ። እንሰቱ ተቃጥሏል። እና ቤተሰቦቼ እነዚህ ደግሞ የተበላሹ ሙዞች ናቸው። የሙዝ በሽታ ገብቶ ሁሉ ተቆራርጦ ነው የጣሉት። እና የሙዝ በሽታ ገብቷል። ማንም አይበላም። አሁንም ያው ቦሎቄዎቹ እንዳሳዩዋችሁ ባለፉት ዛሬ ላይ ግን ትልልቅ ሆነዋል። አድገዋል። ድንቾቹም ያው እዛ ጋር አድገዋል። በቃ ፋሚሊዎቼ ይሄን ነገር አሳያችኋለሁ ብዬ ቃል ስለገባኝ አሳይቻችኋለሁ። ያው ቦታው ጽድት ብሏል። ይሄ ደግሞ በቆሎ ተዘርቶ ነው ገና እና በሚቀጥለው ደግሞ ምን ላሳያችሁ የምትፈልጉትን ነገር አሳይኝ በሉኝ፣ አሳያችኋለሁ። እና ያው ጎመኖቹ እዚህ ጋር የነበሩት ደግሞ ትንሽ እንሰቶች ምናምኖችም አሉ። ያው ትናንሽ እንሰቶቹም ጽድት አድርጌያቸዋለሁ። ጸጥተዋል።
ቆሽሾ ነበር። ያው ጎመኑም አለ። ሌላ ደግሞ ያጽድቻለሁ። ምን ይመስላችኋል? እስኪ ተመችቷችኋል ወይስ አልተመቻችሁም? የተመቸው ተመችቶኛል ብሎ 1 ቁጥር፣ ያልተመቸው ደግሞ አልተመቸኝም ብሎ 2 ቁጥር ይጻፍልኝ፣ ኮሜንት ላይ ያስቀምጥልኝ። እና ቤተሰቦቼ ሰብስክራይብ፣ ሼር እያደረጋችሁ ተባበሩኝ። ይኸው እነዚህ ደግሞ ምንድናቸው መሰላችሁ? ዱባ፣ ትንንሽ ዱባዎች። እኔ ገበሬው አልኖርላችሁ፣ አትጨናነቁ እላችኋለሁ ቤተሰቦቼ። ብዙ ነገር ማሳያችሁ ነገር ይኖራል። እስኪ ይሄ ደግሞ ምንድን ነው? አቮካዶዎችን ደግሞ ያቸው አቮካዶዎች ደግሞ እዚህ ጋር አቮካዶ ያው እዚህ ጋር አለ። እዚህ ጋር ብዙ አቮካዶዎች አሉ። ሲደርስ ለማን ልስጥ? ለእኔ ስጭኝ በሉኝ እስኪ ሰጣችኋለሁ፣ ችግር የለውም። እና በቃ እንግዲህ ትናፍቁኛላችሁ። በሌላ እስከምንገናኝ ድረስ ሰላም ዋሉልኝ እላችኋለሁ። ቻው።